የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማርች 23 ከጠዋቱ 1 ሰዓት ከ5 ላይ ይህንን እዚህ ጋር የምታዩትን ፖስት በትሩዝ ሶሻል የሚባለው የሶሻል ሚዲያ ፕላትፎርማቸው ያጋራሉ። በዚህ ፖስት ላይ እንደተናገሩት ከሆነ ከኢራን ጋር የተወሰነ ስምምነት ላይ እየተደረሰ ስለሆነ እሳቸው ለአሜሪካ ዲፓርትመንት ኦፍ ዋር ኢራን ላይ የሚሰነዘሩ ጥቃቶችን እንዳለ ቢያንስ ለ5 ቀን ፖስፖን እንዲያደርጉና የድርድሩን ውጤታማነት እንዲጠባበቁ ትዕዛዝ ማስተላለፋቸውን ነው። ልክ እንደዚህ አይነት ኒውስ ሲወጣ ምን ማለት እንደሆነ ለገበያው ታውቃላችሁ። የትኞቹ አሴቶች ሰማይ እንደሚጠቅሱ ይታወቃል። የትኞቹ ደግሞ ከነበሩበት ወደ ታች እንደሚመጡ ይታወቃል። ይህንን ፖስት ከማድረጋቸው በፊት ፕሬዚደንቱ የተወሰኑ ትሬደሮች እዚህ ጋር እንደምታዩት የክሩድ ኦይል ፊውቸርስን በነበረበት ዋጋ ሸጠው ከእጃቸው ሲያወጡ ነበር። ይህ እንግዲህ የሚገመተው በ100 ሚሊዮን ዶላሮች ነው። እንዴት አወቁ? ምክንያቱም ቅድም እንዳልኳችሁ በፖስቱ ምክንያት እንግዲህ የነበሩት ኦርደሮች እነዚህ ናቸው። ምክንያቱም እዚህ ጋር ነው ፕሬዚደንት ትራምፕ ፖስት ያደረጉት። እችኛዋ ግን ከዛ በፊት ናት። እንደምታዩት በጣም ስፓይክ አድርጋለች። ይሄ ኢንሳይደር ኢንፎርሜሽን ነው እየተባለ ነው። እስቲ ይህንን አጋጣሚ በመጠቀም ኢንሳይደር ኢንፎርሜሽን ምንድን ነው የሚለውን ዲስከስ እናድርግ። እኛም እንደዚህ ሶፊስቲኬትድ የሆነ ፋይናንሻል ማርኬት ባይኖረንም ግን ስቲል መስመሮች ተይዘዋል። 2 ሊስት የተደረጉ ካምፓኒዎች አሉ። ትሬዠሪ ቢል የ182 ቀን ሊስት ተደርጎ የተለያዩ ኢንቨስትመንት ባንክስ፣ አድቫይዘርስ፣ ዲለርስ ፍቃድ እየተሰጠ ነው። ባለፈውም የኢትዮጵያ ሴኪሪቲስ ኤክስቼንጅ ነዋይ የሚባለውን ብሮከሬጅ አፑን ሎንች አድርጓል። ባይዘዌይ ዳውንሎድ ካላረጋችሁት አርጉትና ተመልከቱ። ኢትስ ሪሊ ኢምፕሬሲቭ፣ ጥሩ ጅማሩ ነው። ስለዚህ አሁን ባለን ሞሜንተም ከተወሰነ ጊዜ በኋላ የምንደርሰው እዚህ ጋር ነው። ያኔ ሊስት የተደረጉ ድርጅቶች ሼሮች፣ ዴሪቬቲቭስ ማርኬትም ካለን እንግዲህ ፊውቸርስ ኮንትራክትስ ወዘተ ኤኒ ካይንድ ኦፍ ሰነድ እንደዚህ አይነት የትሬዲንግ ቮሊዩም ሲኖረው በዜና ኢንዲዩስ የሚደረገው የተለመደ ነው። ግን በተለይ ኤክስቼንጅ ትሬድድ ሲሆኑ ሁሉም ኦርደር የሚመጣው በኤክስቼንጁ በኩል ነው። ብሮከራችሁ ማን እንደሆነ ኢዳዝም ማተር። ብሮከራችሁ ራሱ ኮኔክት የሚደረገው ከኤክስቼንጁ ጋር ስለሆነ ቺን ነገር ትሬስ ለማድረግ አይከብድም። ከዛ የሰው ልጅ ደግሞ ቴምት ይደረጋል። አሁን ለምሳሌ የሆነ የምታውቁት ነገር ካለ እና ያ ነገር ደግሞ የሆነ ድርጅትን ሼር ወይ የሆነ ፊውቸር ኮንትራክትን ወይም የሆነ ቦንድን ዋጋውን በጣም ሊጨምረው ወይም ሊቀንሰው የሚችል ከሆነ ያንን ኢንፎርሜሽን ተጠቅማችሁ ትሬድ ለማድረግ ቴምት ልትደረጉ ትችላላችሁ። ይሄ ነገር ግን ኢንሳይደር ትሬዲንግ ነው የሚባለው። በዴፊኒሽኑ ማቴሪያል ነን ፐብሊክ ኢንፎርሜሽን ማለትም ዋጋን አፌክት ሊያደርግ የሚችል በብዙሃኑ ዘንድ የማይታወቅ መረጃ ኖሯችሁ በተለይ ደግሞ ለጉዳዩ ቅርብ በመሆን ለምሳሌ የሆነ ድርጅት ውስጥ መስራት ወይ የሆነ የመንግስት ተቋም ውስጥ መስራት፣ ብቻ የሆነ አንድ ተቋምን ብዙሃኑ ሊያየው ከሚችለው በላይ እናንተ ውስጡን ማየት የምትችሉበት ሁኔታ ሲፈጠር ያንን ኢንፎርሜሽን በመጠቀም ፋይናንሻል ማርኬቱ ላይ ምንም አይነት ትሬድ ብታረጉ ወንጀል እንደሰራችሁ ይቆጠራል። ምክንያቱም ገበያው ላይ የሚኖረውን እምነት ያሳጣል። አንዳንድ ሰዎች ያላቸውን አንፌር ኢንፎርሜሽን በመጠቀም በሚሊዮኖች ወይ በ100 ሚሊዮኖች ማትረፍ የሚችሉ ከሆነ እንዴት ነው ኖርማሉ ሰው አምኖ ገበያውን ትሬድ ማድረግ የሚችለው? ስለዚህ ኤክስቼንጅ ውስጥ የሚያልፍ ትሬድ ስለሆነ እንደ WTI ክሩድ ያሉ ኮሞዲቲስ ደግሞ ሊስት የሚደረጉት የኒውዮርክ መርከንታይል ኤክስቼንጅ ወይም ደግሞ ኔሜክስ የሚባለው ላይ እኛ ሀገሩ ECX ኢትዮጵያን ኮሞዲቲስ ኤክስቼንጅ ኢኩዊቫለንት ማለት ነው። ኔሜክስ ይህንን ነገር ኢንቨስቲጌት ማድረግ ይኖርበታል። የሴኪሪቲስ ኤንድ ኤክስቼንጅ ኮሚሽን እና CFTCም ያው ይህንን ነገር ኢንቨስቲጌት የሚያደርጉት ይመስላል። ያው ስለ ጉዳዩ ብዙ ሪሰርች ሳረግ ብዙም ኢንተረስት ያለ አይመስልም ይህንን ነገር ኢንቨስቲጌት ለማድረግ። ግን ያው ያ የነሱ ነው። እኛ ስለ ራሳችን ስለሆነ የሚያገባን የእኛ ካፒታል ገበያ እየተጠናከረ ሲሄድ ኢትዮጵያን ሴኪሪቲስ ኤክስቼንጅ ላይ ብዙ ድርጅቶች ሊስት ሲደረጉ ኢትዮጵያን ኮሞዲቲስ ኤክስቼንጅም ስፖት ኮንትራቶችን ብቻ በመስራት ፋን ከሴኪሪቲስ ኤክስቼንጅ ጋር ተባብረው የሚሆን በራሱ ፊውቸር ኮንትራቶችን ትሬድ የሚደረግበትን ሁኔታ ሲፈጠር እንኳን ኢንሳይድ ኢንፎርሜሽን ኖሮን ትሬድ ማድረግ ቀርቶ ኢንሳይደር ኢንፎርሜሽን ሲኖረን ራሱ መረጃውን በሚስጥር መያዝ ላይ የሚኖረን ጥንቃቄ በጣም ከፍተኛ ነው መሆን ያለበት። ይህንን ደግሞ ማሳያ እንዲሆን ቅርብ ጊዜ የተፈጠረ የኢንሳይደር ትሬዲንግ ስካንዳል ነበረ። እሱም የብሪቲሽ ፔትሮሊየም ኬዝ ነው። 2023 ላይ የብሪቲሽ ፔትሮሊየም መርጀርስ ኤንድ አኩዚሽንስ ማኔጀር ቤት ውስጥ ሆና ስልክ ስታወራ ባሏ በሰማው መረጃ መሰረት ብሪቲሽ ፔትሮሊየም ትራቨል ሴንተርስ ኦፍ አሜሪካ የሚባለውን ከባድ መኪናዎችን ሰርቪስ የሚያደርግና
ሀገር አቋራጭ ጉዞ በሚያደርጉበት ጊዜ ቆመው የሚስተናገዱበትን ቦታዎች ሊገዛ እንደሆነ ስለሰማ የሼሮቹ ዋጋ በጣም በአጭር ጊዜ ከፍ ሊል ይችላል ብሎ ጠብቆ 46450 የብሪቲሽ ፔትሮሊየም ሼሮችን ገዝቶ አጭር በሚባል ጊዜ ውስጥ ሼሮቹ ዋጋቸው በ71% ስለጨመረ ወደ 1.76 ሚሊዮን ዶላር አትርፎ ሼሮቹን ይሸጣል። እንደዚህ አይነት ነገር ያው ተደብቆ አይቆይም። ከአንድ ዓመት በኋላ 2024 ላይ የአሜሪካው ሴኪሪቲስ ኤንድ ኤክስቼንጅስ ኮሚሽን ባለቤቷን በኢንሳይደር ትሬዲንግ ይከሱታል። እንግዲህ አስቡት፣ ሚስቱ ምንም የምታውቀው ነገር የለም። በስልክ እያወራች የነበረ እሱ ሰማ፣ እሱ ትሬድ አደረገ፣ እሱ አተረፈ። ከዓመት በኋላ እሱ ተከሰሰ። ታዲያ ይህንን ነገር ወስዳ አለቆቿ ለብሪቲሽ ፔትሮሊየም ስትናገር እሷ ከስራ ተባረረች። እሱ ደግሞ ሴኪሪቲስ ኤንድ ኤክስቼንጅ ኮሚሽን ከሶት 24 ወር ወይም 2 ዓመት ታሰረ። ካተረፈው ገንዘብ ደግሞ እያንዳንዷን ሳንቲም አስመለሱት። ስለዚህ ከዚህ ሁላችንም መማር ያለብን ኢንሳይደር ትሬዲንግ አያዋጣም። ትልልቅ ፖዚሽን ደግሞ ሲኖረን እና ለኢንሳይድ ኢንፎርሜሽን በቃ የገበያ ዋጋን ሊያንቀሳቀስ የሚችል የድርጅት ወይም ደግሞ የማንኛውንም ተቋም ሚስጥር የሆነ ኢንፎርሜሽን ሲኖረን መረጃውን በጣም በጥንቃቄ መያዝ ይኖርብናል። ይህንን ለማለት ነው። ለዛሬው ነው። ይመቻችሁ።